ይኸውልህ አሁን ነገሮችን ቆም ብለን ማሰብ አለብን። እንደምታየው በዙሪያችን ምንም ሰው የለም። ይሄ ደግሞ አለ ምክንያት አለ። ስለዚህ ቀስ ብለን እያሰብን መፍትሄው ላይ መድረሳለን። አሁን ልክ ነህ ይቤ። አሁን ሁሉንም ነገር ማወቅና ማጥናት አለብን። ይህንን ለማድረግ ደግሞ አንተ ከጎኔ መሆን አለብን። ምን ማለት ነው? ይሄ እኮ ግዴታ እኮ ነው። ይኸውልህ አሁን ተረጋግተን ማሰብ ካልቻለን አንድ ሰርክል ላይ እንደሚዞር ኳስ ነው። ምንም ለውጥ አናመጣም። ስለዚህ አሁን ምን እናድርግ? በቃ ሁሉንም ፋይል አምጣውና እንየው። ከዛ እነዚህ ሰዎች ምን እንደሚፈልጉ ማወቅ አለብን። ግን እኮ ይቤ ፋይሉን የት ነው ያደረኩት? አንድ ላይ ብናያቸው አይሻልም? እዛ ሳጥን ውስጥ ነው ይዞናልና እንየው። እንዴት ሰላም መጣሽ? አዎ፣ አይ አሪፍ። በቃ ኖርማል ነው። ተረጋጊሽ። መፍትሄ እንፈልጋለን። እኔ የምልህ ይቤ ኦዚ የት ሄዶ ነው? አለ ፋይሉን ሊያመጣ ጓዳ ገብቶ ነው። ሰላም ምንም ነገር እንዳልተፈጠረ አድርገሽ እርሺው። እሺ ማን አታገዥኝ? አራግዛለሁ። አሁን ስራችን መጀመር እንችላለን። ሰሚኝማ አስበሽዋል? ግን ወዚያኔን ነገር ቢያውቅ ምን ሊፈጠር እንደሚችል? እባክህ ምንም አይፈጠርም። እስከዛሬ ምንም ያለመጣው ምን ሊያመጣ? ጀመረ አስብ የሚልሽ እኮ ለዚህ ነው። አንቺ ምን ታውቂያለሽ? በእናትሽ እባክህ ተልተጠይቁና ዘወርቅ ምንም አዲስ ነገር አይኖርም። እርግጠኛ ነሽ? ባለፈው ግን ትዝ ይልሻል አሸብር ወዚያን ጋር ሄደ ጊዜ? አዎ ትዝ አለኝ። ያኔ ዶክመንቱን ያመጣው ጊዜ ምን ባክሽ የተሳሳተ ዶክመንት አይደል እንዴ ይዞ መጥቶ? አስበሽዋል? ግን ያ ዶክመንት ወዚያን ጋር ቢደርስ ምን ሊፈጠር እንደሚችል? ያማል እንዴ? ቆይ አንተ እንዴት ልታውቅ ቻልክ? ምን ባክሽ ባለፈው አሸብር ሲያወራ ሰምቼው። እሺ ከዛስ? ምን አዲስ ነገር አለ? አረ ምንም አዲስ ነገር የለም። ቆይ አንተ የት ጠፍተህ ነው? ያገባሻል? ጀመረ ደግሞ። ልጅቷስ ምግብ በልታለች? አዎ በልታለች። እኔ ግን ምንም ደስ እያለኝ አይደለም። ምኑ? ያለው ሁኔታ የሆነ ዝም ያለ ነገርማ እንዳለ ይሰማኛል። አይዞሽ ገለቴ፣ አዲስ ነገርማ ከሰማን ወይ ወዚያም ሞቷል ወይ ደግሞ ይበቃል ሞቷል የሚል መረጃ ነው እንጂ ሌላ አዲስ ነገር የለም። ለማንኛውም ያቺን ምስኪን ልጅ አይቻት ልምጣ። እናንተ ልጅቷ የለችም። ምን? ልጅቷ የለችም።
እና በቃ እንደዛ መለጥኳቸው እላችኋለሁ። እና ምንም አላረግሽም አይደል? አዎ ምንም አላረግም። ደግሞ ትል እንደዛይችሁ ነበር። ቆይ እዚህ ምን እየተካሄደ ነው? ምንም። ለማንኛውም እንኳን አንቺ በሰላም መጣሽ። አንድ ነገር ቀለለልኝ። አዎ ኦዚያን ሊነግስ ነው። ምንድን ነው የምታወሩት? የምታወሩት ነገር አልገባኝም። ኦዚያንን ታውቂዋለሽ? ምን ማለት ነው? እንዴት ኦዚያን አላውቀውም? አዎ አታውቂውም። ንጉስ ኦዚያንን አታውቂውም። አሁን ሁሉም ነገር በቁጥጥራችን ውስጥ ነው። አንቺ ለቤቲ እኛ የተነጋገርነውን ነገር አሳውቂያት። እኔና የቤ ደግሞ ሄደን ንጉስ ኦዚያንን እንተካዋለን።